بسم الله الرحمن الرحيم አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዲያት ሳባ ቻናል ተከታታዮች ዛሬ የሙዓዝ ኢብኑ ጀበልን ታሪክ ይዘንላችሁ መጥተናል። አብራችሁን ቆዩ። የአረቢያ ባህረ ሰላጤ በእስልምና ብርሃን መድረቅ በጀመረበት ወቅት የእስሪ ብላቴና ገና ልጅ እግር ነበር። ከእድሜ ኩዮቹ በቅልጥፍና በቁርጠኝነትና በአካላዊና በአእምሯዊ ልቅናው ለየት ያለ ነበር። ውበቱ አይን የሚሞላ የደም ግባቱ የሚያስገመግም ለስላሳ ጸጉርና አጫ በረዶ ጥርስ ያለው ሰፋ ባሉት የአይን ቅዶቹ በኩል በጠራ መደብ ላይ የተንጣለሉት ብሌኖቹ የተኳሉ የሚመስል መልከ መልካም ብላቴና ነው። በኢስላም የመጀመሪያው አምባሳደር የሆነው ሙስዓብ ኢብኑ ኡመይር የነብዩ ልዑል ሆኖ የዳዋ ጥሪ በመዲና ቀበሌዎች ማስተጋባት ሲጀምር በማለዳው ከሰለሙ ሰሃባዎች መካከል ብላቴናው ይገኝበታል። በሙስዓብ ዳዕዋ እስልምናን የተቀበሉት ከመዲና ተነስተው ነቢዩን ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ለመገናኘት ቃል ኪዳናቸውንም እርሳቸው ዘንድ ለመፈጸም ወደ መካ ካቀኑት 72 ሰሃባዎች መካከል ብላቴናው ሙዓዝ ኢብኑ ጀበል አብሮ ተጉዞ ነበር። ለይለተል አቅባ ተብሎ በሚታወቀው የምሽት ፕሮግራም ላይ ሙዓዝ ኢብኑ ጀበል እጆቹን ዘርግቶ ከተከበሩት የአላህ ነብይ እጆች ጋር ለመጨባበጥ ፎርቱናውን አግኝቷል። ሙዓዝ ኢብኑ ጀበል ወደ መዲና ሲመለስ መጠነኛ ቁጥርና ከርሱ ጋር በእድሜ ለጋነት የሚቀራረቡ አባላት ያለው ግብረ ኃይል አቋቁሞ በዙሪያቸው የነበሩ ጣዖታትን የማፍረስ ተግባርን ማስተባበር ጀመረ። ግብረ ኃይሉ ፍርስራሽ ጣዖታትን ከተቻለ በገሃድ ካልሆነ ደግሞ በስውር ከአጋሪዎች ጋር ያርቅ ነበር። በዚህ ግብረ ኃይል እንቅስቃሴ የተደመመው አዛውንቱ አምር ቢን ጀህሙህ የጣዖት አምልኮን ትቶ እስልምና መቀበሉ ይነገራል። አዛውንቱ አምር ቢን ጀሙህ የጣዖት አምልኮትን ትቶ እስልምና መቀበሉ ይነገራል። አዛውንቱ አምር የቢን ሰልማን አለቃ የነበረ ከመኳንንቱ ሁሉ የተከበረ የተወደደና የታፈረ የጎሳ መሪ ነበር። በወቅቱ እጅግ በጣም ውድ ከሚባሉ የእንጨት አይነት የተጠረበ የግል ጣዖት ሰርቶ ያመልከው እንደነበር በገዛ አንደበቱ ተርኳል። አዛውንቱም አምር የበኒ ሰልማው አለቃ አምር የገዛ ጣዖቱን እጅግ በጣም ከመንከባከቡ ባህር ጨርቅ ያስውበውና ነጋ ጠባም ሽቶ ይቀባው ነበር። የሙዓዝ ኢብኑ ጀበል ህቡዕ ሰራዊት በአንዱ ውድቅት ሌሊት ከአዛውንቱ አምር ቢን ጀሙህ መኖሪያ ቤት ዘው ብሎ ሲገባ ባህር ልብስ የተሽቆጠቆጠ በማራኪ ሽቶና በውድ ጌጦች የተጌጠ አንድ ጣዖት በቤት ውስጥ ይመለከታል። ግብረ ኃይሉ ያለምንም ማቅማማት በባለቤቱ የተከበረውን ይህን ጣዖት ተሸክሞ አውጥቶ ከበኒ ሰለማ ቀዬ ጀርባ ባለው የቆሻሻ ገንዳ ውስጥ ከተተው። አዛውንቱ አምር ከእንቅልፉ ሲነቃ እንደ ወትሮ የማለዳ ስግደቱን ለመፈጸም ሲሰናዳ የሚያመልከው ጣዖት በቦታው አለመኖሩን ነው ያስተውላል። የዚህን ጊዜ በግርምትና በድንጋጤ ተውጦ ወዲህ ወዲያ ፍለጋ መኳተት ጀመረ። ከብዙ ድካም በኋላ ለዘመናት ሲያመልከው የኖረው በሐርና በሽቶ የተንቆጠቆጠው ጣዖቱ ከበኒ ሰለማ የቆሻሻ ገንዳ ውስጥ በፊቱ ተደፍቶ አገኘው። አዛውንቱ በከፍተኛ ቁጣ ተሞልቶ ማነው በውድቅት ሌሊት አማልክታችን ላይ ይህን አይነት ጸያፍ ተግባር የፈጸመው ብሎ ሸለለ። ጣዖቱንም አንስቶ አጥቦና አስውቦ በቀድሞ ቦታ ላይ ያኖረ በጌታዬ ይሁንብኝ አንተ ላይ ይህንን ጸያፍ ተግባር የፈጸመውን አውቄ ቢሆን ኖሮ መቀመቅ ከተው ነበር ብሎ ጎዙን ጣዖት ያጽናናው ገባ። በበነጋው በህቡዕ የሚንቀሳቀሰው የሙዓዝ ኢብኑ ጀበል ታዳጊዎች ቡድን አዛውንቱ አምር ቤት በመግባት ትላንት ሌሊት የፈጸሙትን አይነት ተግባር በስውር አከናውነው እብስ አሉ። አምር ቢን ጀሙህ የድርጊቱ መደገም እጅግ እያበሸቀው ደግሞም እየደነቀው ጣዖቱን መልሶ አጥቦ አስውቦ ቦታው አስቀመጠው። ድርጊቱን በፈጸሙት ላይም ቁጣው እየበረታ ሄደ። የበኒ ሰለማ አለቃ ሆኖ ሲያበቃ እንዲህ ቤቱና ጣዖቱ በተደጋጋሚ መደፈራቸው ያበገነው አዛውንቱ ጸጉር የሚሰነጥቀውን የሰላ ሰይፉን ይዞ መጥቶ በጣዖቱ ትከሻ ላይ እያኖረ እንዲህ አለው፣ በጌታዬ ይሁንብኝ አንተ ላይ ይህን አይነት እኩይ ተግባር የፈጸመብህን ሰው አላወቅኩትም። አንተ ዘንድ መልካም ነገር ኖሮ ከሆነ እንዲህ የሚያውቁ ይኸው የሰላ ሰይፉን አኑሬልሃለሁ፣ ራስህን ተከላከልበት ብሎ አለው። አዛውንቱም አምር ይህን ተናግሮ ወደ መኝታው ሄደ። ሌሊቱ ሲጋመስ ግን የሙዓዝ ኢብኑ ጀበሉ ህቡዕ ሰራዊት እንደለመደው በስውር ገብቶ ጣዖቱ ያነገበውን ሰይፍ ያለምንም ከልካይ በዝግታ አነሳውና ጣዖቱን ከሞተ ውሻ ጋር ጠፍረው አስረው እየጎተቱ የቆሻሻ ገንዳ ውስጥ ከተው ተሰወሩ። በማለዳ ሰይፍ ያነገበው ጣዖት በቦታው ያላገኘው የበኒ ሰለማው አለቃ ግራ በመጋባትና ብሽቀት ተዳምረው በደመ ነፍስ እየመሩ የፈረደበትን የቆሻሻ ገንዳ ዘንድ አደረሱት።
ጸጉር ይቆርጣል የተባለውን ሰይፍ ታጥቆ ያደረው የአዛውንቱ ጣዖት በብላቴናዎች ግብረ ኃይል ተደምስሶ ከሞተ ውሻ ጋር ተጠፍሮ የቆሻሻ ጉድጓድ ውስጥ በፊቱ ተደፍቶ አገኘው። የዚህን ጊዜ አምር ቢን ጀሙህ ኩስምን ያለ ገጽታው ላይ ግርምትና ደስታ እየተፈራረቁበት በጌታዬ ይሁንብኝ፣ አንተ የእውነት አማልክት በሆንክ ኖሮ ከጠነባ የውሻ ሬሳ ጋር ተጠፈረ የቆሻሻ ገንዳ ውስጥ ባልተገኘህ ነበር ብሎ እርሙን አወጣ። ከዚህ ክስተት በኋላ አምር ቢን ጀሙህ የሙዓዝ ብኑ ጀበል ሰራዊት መልእክት ስለገባው ፊቱን ወደ እስልምና አዞረ። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲመጡ ብላቴናው ሙዓዝ ልክ እንደ ጥላቸው ዘወትር ከጎናቸው ይገኝ ነበር። ቁርአንን ከርሳቸው አንደበት በትጋት ተማረና ከአንጋፋው የቁርአን ሊቃውንት ተርታ ተመደበ። የእስልምናን ህግጋትም በጥልቀት አጠናና የዚሁ ኡማ የሐላልና የሐራም ጉዳዮች የበላይ አዋቂ ለመሆን ቻለ። የዚድ ቢን ቁጠይብ የተባለ ሰው እንዲህ ይላል። በሂምስ መስጂድ ስገባ አንድ ጸጉሩ ጠቅለል ያለን ወጣት ሰዎች ከበውት ተመለከትኩ። ወጣቱ መናገር ሲጀምር ከአንደበቱ ብርሃን የሚፈልቅ ይመስላል። ይሄ ሰው ማን ነው ስል ጠየቅኩኝ። ይህማ ታላቁ ሙዓዝ ብኑ ጀበል እኮ ነው አሉኝ ይላል። አቡ ሙስሊም አልኸውላኒም የሚከተለውን ዘግበዋል። በደማስቆ መስጂድ በርካታ ቁጥር ያላቸው ሰሃባዎች አንድን መልካም ወጣት ከበውት ተመለከትኩኝ። ሰሃባዎቹ መግባባት ያልቻሉበትን ማንኛውም ነጥብ ወደ ወጣቱ ይመልሱታል። የዚህን ጊዜ ከጎኔ ለነበረው ሰውዬ ይህ ወጣት ማን ነው ጃል ብዬ ጠየቅኩት። ሰውየውም ይሄማ ሙዓዝ ብኑ ጀበል እኮ ነው ብሎ መለሰልኝ። ሙዓዝ ብኑ ጀበል በነብዩ ሰለላሁ ዐለይሂ ወሰለም ትምህርት ቤት ውስጥ ከልጅነት እስከ እውቀት አሳልፎበታል። የእርሳቸው ትንታኔ ማብራሪያ ያለ ስማ በለው በቀጥታ ከነብዩ አንደበት ሲቀዳ ቆይቷል። የምርጡ መምህር ምርጡ ተማሪ ለመሆን የገዛ ጥረቱን ጨምሮበታል። ነብዩ ሰለላሁ ዐለይሂ ወሰለም የሙዓዝን ጥልቅ ግንዛቤ ከገመገሙ በኋላ ሐላልና ሐራምን በተመለከተ በኔ ኡመት ውስጥ ከሙዓዝ ብኑ ጀበል የበለጠ አዋቂ የለም ብለው ወርቃማ ምስክርነትን ሰጥተውታል። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ቁርአን በመጽሐፍ ካሰባሰቡ 6 ሰሃባዎች መካከል ሙዓዝ ብኑ ጀበል አንዱ ነበር። ለዚህም ነው ሰሃቦች እርስ በርሳቸው ሲነጋገሩ ሙዓዝ ብኑ ጀበል በመካከላቸው ካለ በክብርና በእፍረት ይመለከቱት የነበረው። ሙዓዝ ብኑ ጀበል ስር የሰደደ እውቀቱን ለኢስላምና ለሙስሊሞች ያለው ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ከርሳቸው በኋላ የነበሩት ኸሊፋዎች ልዩ ክትትል አድርገውለታል። ለምሳሌ ከመካ መከፈት በኋላ በርካታ ቁጥር ያለው ሰው እስልምናን በተቀበለ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ብኑ ጀበል የእስልምናን ህግጋት ያስተምራቸው ዘንድ ልዩ ኃላፊነት ሰጥተውታል። በሌላም ጊዜ የየመን ነገስታት እስልምናን ከተቀበሉ በኋላ የሃይማኖቱን ቀኑና ያስተምራቸው መምህር እንዲላክላቸው በጠየቁ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ተልእኮ የሚመጥን ሙዓዝ ብኑ ጀበል የተሻለ ሰው አላገኙም። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኩት ፍቅራቸውን በሚያሳብቅ መልኩ ረጅም ርቀት በእግር እየተከተሉ ሸኝተውታል። አብረውት ብዙ ከተጓዙ በኋላ ሙዓዝ ሆይ ከዚህ በኋላ ላንገናኝ እንችላለን፣ ምናልባትም በመስጂዴና በቀብሬ በኩል ጎራት ሊሆናል አሉት። የዚህን ጊዜ ሙዓዝ ብኑ ጀበል ሆድ በሚያባባ መልኩ ተንሰቅስቀው አለቀሱ። አለቃቀሳቸው በዙሪያቸው የነበረውን ሁሉ በእንባ ጎርፍ እንዲታጠቡ ማድረግ ችሎ ነበር። ሙዓዝ ብኑ ጀበል ተልእኮውን አጠናቆ ከየመን ሲመለስ ነብዩ ሰለላሁ ዐለይሂ ወሰለም ወደ አኼራ መሄዳቸውን አረዱት። ሙዓዝ ብኑ ጀበል መዲና ሲገቡ በነብዩ ሞት የተነሳ ምርር ብለው ማልቀሳቸው ይነገራል። በዑመር ዘመን ኸሊፋ ወቅት ታላቁ ሷሃባ ሙዓዝ ብኑ ጀበል ወደ በኒ ኪላብ ጎሳ ተላከ። በኒ ኪላቦች የተላከላቸውን ስጦታና ባለጠጎቻቸውም ለድሆቻቸው ያወጡትን ሰደቃ በአግባቡ የሚያከፋፍል አዋቂ ያስፈልግ ስለነበር ነው ሙዓዝ የተላኩት። የሻም አገረ ገዥ የነበረው የዚድ ብን አቡ ሱፊያን ለአሚር አልሙእሚኒን ዑመር ብን አልኸጣብ የሻም አገር ሙስሊሞች ቁጥራቸው እየተበራከተ በመሄዱ ምክንያት ቁርአንና የዲን ህግጋትን የሚያስተምር ሰው ላክልኝ ብለው ይጠይቃሉ። የዚህን ጊዜ ኸሊፋ ዑመር በነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን የሰበሰቡትን 5 ሰሃባዎች ማለትም ሙዓዝ ብኑ ጀበል፣ ዑባደቱ ቢን ሳሚት፣ አቡ አዩብ አልአንሳሪ፣ ኡበይ ኢብን አብና አቡ ደርዳ ላይ ይልክባቸዋል። ኸሊፋ ዑመር የደረሰውን መልእክት አስረድቷቸው ሲያበቃ ከነርሱ መካከል 3 ፍቃደኞችን እንዲመርጡ ጠየቃቸው። አቡ አዩብ እድሜው ስለገፋ ኡበይ ደግሞ ህመምተኛ ስለነበር ከምርጫ ተወገዱና የተቀሩት 3 ሰሃባዎች ወደ ሻም አቀኑ። ኸሊፋ ዑመር በሂምስ ከተማ እንዲጀምሩና የሀገሩን ሁኔታ ከወደዱት አንዳቸውን እዚያው ትተው ቀሪዎቹን ወደ ደማስቆና ፍልስጤም ምድር እንዲበታተኑ ምክረ ሀሳብ ለገሷቸው። 3ቱ ሊቃውንት በተሰጣቸው ትእዛዝ መሰረት
ዑባደቱ ኢብኑ ሳሚት ሂምስ ላይ ትተው አቡ ደርዳን ደግሞ ደማስቆ ልከው ሙዓዝ ኢብኑ ጀመልን ወደ ፍልስጤም ምድር እንዲያቀኑ ወሰኑ። ይኸው ነው የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ህይወት በትግልና በስቃይ ኖረው በስደትና በኃላፊነት ያለቀያቸው ተበታትነው ይሞታሉ። ሙዓዝ ኢብኑ ጀበል በፍልስጤም ምድር ቆይታቸው ከባድ የወባ በሽታ ያዛቸው። በሽታው ተባብሶ ወደ ሞት አፋፍ እያዘገሙ መሆኑ ሲገባቸው ጊዜ ፊታቸውን ወደ ቂብላ ዞሩና እንኳን ደህና መጣህልኝ ሞት ሆይ አሉ። ፊታቸውን ወደ ሰማይ ቀና አድርገውም ጌታዬ ሆይ በዱንያ ላይ ቡቃያ ላበቅልና ሀብት ላጋብስ ከምከጅል ሲሆን ረጅም እድሜን እንደማልመኝ አንተው ታውቀኛለህ። ይልቁንም የኢልም ሐለቃዎች ለመሳተፍና ዑለማዎች ዙሪያ በርከክ ብዬ ለመክበብ ቢሆን እንጂ በዱንያ መቆየትን አልመኝም። አላህዬ አንድን ሙእሚን በምትቀበልበት አኳኋን ነፍሴን ተቀበላት ብለው አሉ። ከጥቂት ቆይታ በኋላም ታላቁ ሰሃባ ሙዓዝ ኢብኑ ጀበል በአላህ መንገድ ላይ ሲታገል ቆይቶ ለእርሱም ዲን ሲል ከቀየው ሩቆ በስደት ዓለም ሆኖ ይህችን ዱንያ ተሰናብቶ ወደ አኼራ አቀና። ውድ አድማጮቻችን የዛሬው ፕሮግራም ይሄን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ የራህማን ሰላም ከእናንተ ጋር ይሁን።